ምንም ያልተጻፈውን የትም የሌለውን ለመስማት ዝግጁ ናችሁ? ታላቁ ወንጌላዊ ሉቃስ የቅድስት ድንግል ማርያምን ስዕል የሳለ ሲሆን ወደ 8 የሚጠጉ ስዕላትን ስለዋል። ተንባሊት የምትባል ርህርህ ጴንጤ ስትሆን ታብዳለህ። ውስጥ ላይ ያለው አጋንንት ጮኸ ካልወጣ ታብዳለህ። ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ወደ ማበድ 5 ጉዳይ ትደርሳለህ። እናንተ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን ከልዑል እግዚአብሔር ሕግና ትእዛዝ የወጣ በወንጌል የሌለ ቅዱሳን ሐዋርያት ያላደረጉት በሃይማኖት ሽፋን ተከልላችሁ የራሳችሁን ትውፊትና ቀኖና መሰረት በማድረግ እንደዚህ ነው እንጂ እውነቱን መናገር። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ። ስሙ ይህንን ጉድ። ቅዱሱ መጽሐፍ አይናገርም፣ ሰው ሰራሽ ትምህርት ነው። ግን ስሙ። ታላቁ ወንጌላዊ ሉቃስ የቅድስት ድንግል ማርያምን ስዕል የሳለ ሲሆን ወደ 8 የሚጠጉ ስዕላትን ስለዋል። ተንባሊት የምትባል ርህርት የምትባል መራይተ ፍኖት የምትባል መሪ የምትባል በጣም በርካታ ስዕላትን የሳለ ሲሆን ከሁሉም ደግሞ ዛሬ ቤተክርስቲያናችን መንበሩ ላይ የምታኖረው መራይተ ፍኖት ወይም መንገድን የምትመራ የምትባል የድንግል ማርያም ስዕል ናትና እዛይ ስዕል ላይ ብቻ ቆይታ አደርጋለሁ። እግዚአብሔር አምላካችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ ይልቁኑ ደግሞ መራይተ ፍኖት የምትባል ጣቷን ወደ ልጇ ወደ ጌታ የምትጠቁምን ስዕል መጀመሪያ የሳለው ሉቃስ ሲሆን ስሎም ለድንግል ማርያም ባሳያት ጊዜ ይህ ስዕል አለ በዚህ ስዕል ላይ ረድኤቴና በረከቴ እስከ ዘላለም ወይም እስከ ዕለተ ምጽአት ይኖራል ብላ እንደባረከችው የቤተ ክርስቲያን ትውፊት ያስረዳል። ከባድ ነው። ክብር ለኢየሱስ ይሁን። ሉቃስን ማታው እሱን ለቀቅ አድርጉ። ክብር ለኢየሱስ ይሁን። እሱ ትክክለኛውን ወንጌል የሚናገረውን ጽፎ ያለፈ ሰው ነው እንጂ ስዕል ምናምን የለም። በሉቃስ ላይ ብትፈልጉ አታገኙም። ምክንያቱም ስዕል ጣዖት ነው፣ መጽሐፍ አይናገርም። ሉቃስ ደግሞ ከራሱ አይደለም፣ በእግዚአብሔር መንፈስ ተመርቶ ነው። የእግዚአብሔር መንፈስ ደግሞ ጣዖትን እንድጽፍ አይሰጥም፣ አልተጻፈም። ሁለት ጣት ወደ ራሱ ወደ ጎን የለም። ስለ 4-8 አስቀምጧል። አንደኛውን ተራበጌት መንገድን መርጦ መንገድን የሚመራ እግዚአብሔር ነው። ራችን እሱ ነው። ክብር ለኢየሱስ ይሁን። ኢየሱስ ሲናገር እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሏል። አለቀ። መንገድ ኢየሱስ ነው። መንገድ እሱ ነው። አለቀ። ውይ በጌታ በኢየሱስ ስም አለቀ። ኧረ ኢየሱስ ያድናል። ኧረ በስመ አብ። ተረትም እኮ ልካለሁ። ጥግ ከባድ እኮ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ተረት ገዳይ ነው። ኧረ ዶክተር ይሁንሽ ስሙ ይሄንን። የእግዚአብሔር ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው እንዳልገባኝ ነው። ይቅርታ። ብርሃነ ሥላሴ ማለት እንደ ታድሶ የወጡ ናቸው? ምንድን ነው ብርሃነ ሥላሴ ማለት? እኔ አሰብቼ አላውቅም። የምትናገረው ነገር ግን በጣም ይገርማል። እናንተ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን ከልዑል እግዚአብሔር ሕግና ትእዛዝ የወጣ በወንጌል የሌለ ቅዱሳን ሐዋርያት ያላደረጉት በሃይማኖት ሽፋን ተከልላችሁ የራሳችሁን ትውፊትና ቀኖና መሰረት በማድረግ በልዑል እግዚአብሔር በቅዱሳን በጻድቃን ስም በሰው እጅ የሚሰራውን የእንጨት ጽላት ከእንጨት በሚሰራው ታቦት በምትሉት 4 ማዕዘን ሳጥን ላይ በማስቀመጥ የእግዚአብሔር ማደሪያ የክብሩ መገለጫ ክቡር ቅዱስ ቃል ኪዳን ያለው ነው በማለት ቤተ መቅደስ የምትሉትን ቤተ ሕንጻ ሰርታችሁለት መቅደስ በምትሉት ክፍል በማኖር የሚከብርበትን የሚነክስበትን ቀን ሰጣችሁ። በ7 የቅድስት ሥላሴ ታቦት ይነክሳል። በ27 የመድኃኔዓለም፣ በ28 የአማኑኤል፣ በ29 የባለ ወልድ፣ በ21 የቅድስት ድንግል ማርያም፣ በ12 የቅዱስ ሚካኤል፣ በ19 የቅዱስ ገብርኤል ታቦት ይነክሳል ይከብራን በማለት በዛች ዕለት ካህናቶች ጽላት የሚሉትን 4 ማዕዘን እንጨት በጨርቅ ሸፍነው ተሸክመውት ይወጣሉ። ምእመናንም በመከተል በተለይ ወጣቶች ቀይ ግምጃ ምንጣፍ እያነጠፉ ቀጤማ እየበተኑ በከተማው ባንዲራ ተሰቅሎ ምእመናን ሰልፍ ጠብቀው በመቆም እየታጀበ እልል እየተባለ በዛች ዕለት ብቻ የክት ልብስ ተለብሶ እየተዘመረ ለጥምቀት ያልሆነ ቀሚስ ይበጣጠስ እየተባለ በዓለም ታወቅን፣ ዩኔስኮ አጸደቀልን፣ እውቅና ሰጠን፣ ደመቅን እያላችሁ
በየአደባባዩ እየተዞረ ከበሮ እየተደለቀ በስሜታዊነት በደመ ነፍስ እየተጠጣ እየተሰከረ እየተጨፈረ የልዑል እግዚአብሔርን ሕግና ትእዛዝ በመተላለፍ ለአራት ማዕዘኑ እንጨት እየሰገዳችሁ ጣዖት ስታመልኩ ትኖራላችሁ። እንግዲህ እናስተውል። መጀመሪያስ ልዑል እግዚአብሔር ጽላት የሰጠን በልዑል እግዚአብሔር በቅዱሳን በጻድቃን ስም በእጃችን አራት ማዕዘን አድርገን እንድንቀርጽ ነው ወይስ ሕግና ትእዛዙን ጠብቀን በቅድስና ሕይወት እንድንኖር? ለመሆኑ ጽላቱ የሚከብረው ካህናቶች በጨርቅ ሸፍነው በየአደባባዩ ተሸክመውት ሲዞሩ ነው? እንዲሁም ጽላቱ ክቡር ቅዱስ ነው ያስፈራን በማለት ካህናቶች 40 ክንድ ራቁ ትቃጠላላችሁ ስላሉ 40 ክንድ ርቀን በመሳለም በመስገር ነው እግዚአብሔርን የምናመልከው? አይደለም። ልዑል እግዚአብሔር ጽላት የሰጠን ሕግና ትእዛዙን ጠብቀን እንድንኖር እንድንታዘዝበት በእውነትና በመንፈስ ቅዱስ እንድናመልከው በወንድማማችነት ፍቅር በሰላም በአንድነት እንድንኖር ነው እንጂ ካህናቶች በጨርቅ ሸፍነው ተሸክመውት እንዲወጡ እንዲገቡ አይደለም እግዚአብሔር በሙሴ በኩል ጽላት የሰጠን። እንግዲህ በብሉይ ኪዳን እግዚአብሔር ለነብዩ ሙሴ በድንጋይ ላይ ሕጉን ጽፎ የሰጠው የእስራኤልን ሕዝብ እንዳስተምራቸው ሕግና ትእዛዙን ጠብቀው እንዲኖሩ እንድታዘዙበት ነው እንጂ የሌዊ ካህናት በጨርቅ ሸፍነው በየአደባባዩ ተሸክመውት እንዲዞሩ አይደለም። እንዲህ በየአቅጣጫው እውነታው እየወጣ ነው። ምንም ማድረግ አይቻልም። መጽሐፍ ሲናገር ዕብራውያን 8:10 ላይ በልባችን ውስጥ እንዳስቀመጠ ይናገራል። ይህንን አውጥተህ አንተ ተሸክመ ህዝቡን ማታለል ጥሩ አይደለም። ከመጽሐፍ ቅዱስ ጋር ይጋጫል፣ ከቃሉ ጋር ይጋጫል። መጽሐፍ ይናገር እጅግ ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ 5 ጉዳይ ትደርሳለህ። እና እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ ብቀውስ ይህን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም። አሁን እንኳን ቁም ነገር ተናገርክ፣ ትክክል ነው። ጌታን ተቀብሎ የደህንነትን ትምህርት በትክክል ያልተከታተለ መጽሐፍ ቅዱስን ያላነበበ ገና ሮጦ ውሃ ውስጥ ገብቶ የወጣ ሰው እውነት እኮ ነው ያብዳል። በትክክል መጽሐፍ ቅዱስን ተምረ ቢሆን ኖሮ አንብበ ቢሆን ኖሮ ቃሉ ምን ይላል የሚለውን ተረተ ቢሆን ኖሮ ይሄ ሁሉ ችግር የለም። ግልጽ እኮ ነው። የሆነ የተወሳሰበ ህይወት ላይ ሰው የገባ አይመስልም። ፖለቲካ አትስራ። አላነበብክም፣ ቃሉ ምን እንደምን አላወቅክም። ዝም ብለህ ውሃ ውስጥ ገብተህ ወጣ አለቀ። እንደ ከዛ እንዴት ግራ ትጋባል? ይሄ እውነት ነው። ቅዱሱን ቃል በትክክል ካነበብክ ከተማርክ ግን እንደዚህ አትሆን እንደዚህ። ይሄ ትክክል ነው። ሮጦ ውሃ ውስጥ ገብቶ ለወጣ ሰው ይሄ ከባድ ነው። በትክክል ሰው ካነበበና ከተረዳ ምንም የተወሳሰበ እኮ አይደለም፣ ግልጽ ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ፣ ይሄ ጠቃሚ ምክር ነው። ስሙ። ቸርች መሄድ ያቆማችሁ ሰዎች ይህ መልእክት ለእናንተ ነው። እግዚአብሔር ምልክት እየሰጣችሁ ነው። ወደ ቸርች ተመለሱ። እግዚአብሔር አምላክ እናንተን በቸርች ውስጥ ማየት ይፈልጋል። በቸርች ውስጥ ስትሆኑ ለሌላው በረከት መሆን ትችላላችሁ። እናንተም ደግሞ በህብረት ውስጥ ከሚገኘው በረከት ተካፋይ መሆን ትችላላችሁ። ይህንን በረከት እንዳታገኙ አጋንንት እየተዋጋችሁ ነው ያለው። ወደ ቸርች ተመለሱ። በጌታ በኢየሱስ ስም ወደ ቸርች የምትመለሱበት ጸጋ ይብዛላችሁ። ይህ መልእክታችሁ ነው። እውነት ለመናገር አንድ ቸርች መሄድ ካቆማችሁ ወይንም 1 2 3 ሳምንት ከቀራችሁ በዛው ትቀራላችሁ። ቀራችሁ በቃ በዛው ተስማምታችሁ በዛው ነው የምትቀሩ። 1 2 3 ሳምንት ከተደጋገመ የለም በቃ ወደ ቤተ ክርስቲያን መምጣት ግድ ነው። ከወንድሞች ጋር በህብረት መቀመጥ ግድ ነው። ክብር ለኢየሱስ ይሁን። ንስሐ ግቡና ተመለሱ። ስለዚህ ተመለሱ። ከብዙ ነገር እየጎደላችሁ ይሄ ትክክለኛ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።